ሚስቶች ሁሉ የኔ ናቸው ብሎ በሚያሳዝን ሁኔታ ከልጅ እስከ አዋቂው ቀልቡ ያረፈባቸውን ሴቶች ሁሉ ሚስቱ አድርጓል። እናቶች ራሳቸውን የዴቪድ ኮሬሽ ሚስት መሆናቸው ሳያንስ ትንሽ ልጆቻቸውን ጭምር በሚስትነት ለዴቪድ ኮሬሽ ሰውተዋል። ባሎች መሲህ ነው ላሉት ሰው ሚስቶቻቸውን ሰጥተው ትራስ አቃፊ ሆነዋል። ሰላም ውድ የቻናላችን ቤተሰቦች በእያላችሁበት ሰላምና ፍቅርን እየተመኘን የፈጣሪ ልጅ ነኝ በማለት ብዙ ተከታዮችን ስላፈራ አንድ የዘመናችን ሰው ልናስቃኛችሁ ወደድን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ዓለም ላይ የተከሰቱ አስገራሚ ክስተቶችን መመልከት ይችላሉ። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። በሀገር አሜሪካ የሆነ እጅግ አስገራሚ ታሪክ ነው። ዴቪድ ኮሬሽ ይባላል። በልጅነቱ ብቸኛ የነበር፣ በአያቶቹ እጅ ያደገ፣ የአባቱን ማንነት የማያቅ፣ በትምህርት ቤት ቆይታው ሁሉ የሚሳለቅበት፣ ሃይስኩልን ያልተሻገረ፣ በትምህርቱም ብርቱ ያልሆነ ልጅ ነው። ዴቪድ ኮሬሽ ግን ሁለት አቅሞች ነበሩት፤ የሙዚቃ ችሎታና የመጽሐፍ ቅዱስ ዕውቀት። በ18 ዓመቱ ብዙውን የመጽሐፍ ቅዱስ ክፍል በቃሉ ያስታውስ ነበር። ዴቪድ ኮሬሽ ማደግ አይቀርና አደገ። ብራንች ዴቪዲያን የሚባል የሃይማኖት ቡድን ዘንድ ጠጋ አለ። ይህን ያደረገው ልጅ ሳለው ፈጣሪህ አናግሮኝ ነበር፣ የተመረጥከው አንተ ነህ ሲል መልእክት ነግሮኛል። ብራንች ዴቪዲያን ወደ ተባለው ቡድን የመራኝ እሱ ነው ይላል። ይህ ሰው ወደዚህ ቡድን ሲቀላቀል ሰባኪ ነኝ ብሎ አልነበረም፣ የፈጣሪ ልጅ መሲህ እኔ ነኝ ብሎ እንጂ። ዴቪድ ኮሬሽ ትልቅ ሰው ሆነ። እንደ ነቢይ ያወራል፣ ያዛል፣ ያስፈጽማል፣ ይሰብካል፣ ይዘምራል። በእያንዳንዱ ነገር ላይ አዛዥ ነበር። የሚበሉትን የማይበሉትን በዚህ የፈጣሪ ልጅ ነኝ ባለ ግለሰብ የተወሰነ ሆነ። ዴቪድ ኮሬሽ ግን ከዚህም የከፉ ነገራቶች ነበሩት። በመጀመሪያ 65 ዓመት ከሆናት ሉዊስ ሮደን ከተባለች ሴት የተመረጠ ልጅ ወልዳለሁ አለ። ሴትየዋ ነፍሰ ጡር መሆን ብትችልም ጽንሱ ግን ከወራት በኋላ ተቋረጠ። የዴቪድ ኮሬሽ አይን ወደ ሌላ የ14 ዓመት ሕፃን ልጅ ዞረ። በስሩ ያሉ ሁሉ ትእዛዙን የሚሰሙ፣ ለትእዛዙን መሳካት መስዋዕትነትን የሚከፍሉ ሆነዋል። ከሌላው ዓለም የተነጠለ ሕይወትን ይገፋሉ። የዴቪድ ኮሬሽ ሃይማኖታዊ ማህበር ከሌሎች ሃይማኖታዊ ማህበራት ለየት የሚያደርገው ግን ዴቪድ ኮሬሽ አባላቱን መሳሪያ አስታጥቋቸዋል። የሃይማኖት አባላት ልጆች ልጅነታቸው ለሃይማኖቱ የተሰጠ እንዲሆን ግድ ነው። መሲህ ያሉትን ዴቪድ ኮሬሽ እስከ ሞት ሊከተሉት ፈቅደዋል። ወንዱም ሴቱም ሁሉም በመሲሁ ትእዛዝ መሰረት የምጽአት ቀኑን እየጠበቀ የተባለውን ይፈጽማል። ጥቂት አባላቶቹ እየወጡ የተኩስ ልምምድ ያደርጋሉ። ይህም የሚሆነው ለመጨረሻው ቀን ዝግጅት ነው ብሏቸዋል። የቡድኑ አባላቶች የሚታጠቁት መሳሪያዎች ቀላል ብቻ አልነበሩም። አውቶማቲክ ጠመንጃዎች፣ የተለያዩ ቦምቦችንም ያካተተ ነበር። ይህ ድርጊት ግን የአሜሪካ መንግስትን አይን ሳበ። ስለ ሃይማኖት ቡድኑ ማንነት መረጃዎች ይታሰሱ ጀመር። በወዲህ ዴቪድ ኮሬሽ የቡድኑ አባላትን ያስደነግጥ የነበሩ መረጃዎችን ወደ ተግባር መለወጥ ከጀመረ ሰነባብቷል። ማንም ሰው ሚስት አይኖረውም፣ ሚስቶች ሁሉ የኔ ናቸው ብሎ በሚያሳዝን ሁኔታ ከልጅ እስከ አዋቂው ቀልቡ ያረፈባቸውን ሴቶች ሁሉ ሚስቱ አድርጓል። እናቶች ራሳቸውን የዴቪድ ኮሬሽ ሚስት መሆናቸው ሳያንስ ትንሽ ልጆቻቸው ጭምር በሚስትነት ለዴቪድ ኮሬሽ ሰውተዋል። ባሎች መሲህ ላሉት ለዚህ ሰው ሚስቶቻቸውን ሰጥተው ትራስ አቃፊ ሆነዋል። አባቶች ለፈጣሪ ልጅ ያልሆነ በሚል ልጆቻቸውን ለኮሬሽ ገብረዋል። በዚህ መሃል ግን ነገሩ አልጥም ያላቸው ከቡድኑ አምልጦ የጠፉም አሉ። ሌሎቹ ግን ለመጨረሻው ቀንና ለጦርነት ዝግጅታቸውን አጧጥፈዋል። ሴት ወንድ የለም፣ ሁሉ የፈጣሪ ወታደር ነው፣ ለምጽአት ቀን የሚዘጋጅ የፈጣሪ ሰራዊት። በሌላ ቋንቋ ግን ሁሉ የዴቪድ ኮሬሽ አገልጋይ ነው። ይህ ሁሉ ሳለ ግን በቡድኑ ውስጥ ቤተሰባዊነት ይታይ ነበር። በዚህ ቡድን ውስጥ ሁሉ በጋራ ሁሉ ለጋራ የሚደረግ ነበር። ዴቪድ ኮሬሽ ሌላ ማስደንጋጭ ነገር አለው።
በድንግልና የተወለዱ 21 ልጆችን እንድወልድ ፈጣሪ ያዞኛል ብሏል። ከ12 በላይ ልጆችንም ቡድኑ ውስጥ ካሉ የተለያዩ ሴቶች መውለድ ችሎ ነበር። ከ20 በላይ ሴቶችንም በሚስትነት ይዟል። በፌዴራል መንግስቱ ላይ ስጋት የጣለው ይህ ሃይማኖታዊ ቡድንን ለማቋረጥ በፌዴራል መንግስቱ እቅድ ተይዟል። በዚህ መሰረት የመንግስት ሰዎች ኮሬሽን ለመያዝ ሀገር አማን ብለው ዌኮ ወደ ተባለው የሞትና የሽረት ስፍራ አመሩ። የጠበቁት ግን ፍጹም ተቃራኒ ነበር። ዴቪድ ኮሬሽና ተከታዮቹ የፖሊሶቹን መምጣት ቀድመው ሰምተው ነበር። የህይወትና የሞት ደቂቃዎች፣ ለዚህ ቀን የተዘጋጁ መሳሪያዎች ተመዘዙ። ሀገር አማን ብለው የተጠጉ ፖሊሶች ላይ ጥይት ዘነበ። ዘመቻው የ4 ሰዓታት ጦርነት ወጣው። በተኩሱ መሃል ከፖሊሶቹ ጋር የመነጋገር ዕድል ያገኘው ኮሬሽ እጅግ ተረጋግቶ ስብከታዊ ንግግሩን ከማድረግ አልተመለሰም። በተኩሱ ልውውጥ 4 የመንግስት ሰዎች ተገደሉ፣ 15 ሰዎችም ቆሰሉ። 6 የኮሬሽ ተከታዮችም ሕይወታቸውን አጡ፣ ጥቂቶቹም ቆሰሉ። ዌኮ በደም ታጠበች። ዜናው በሚዲያዎች ነደደ። በተኩሱ ልውውጥ የፈጣሪ ልጅ ነኝ ባዩ ዴቪድ ኮሬሽም ተመቶ ነበር። ያልጠበቁት ዱብዳ የወረደባቸው ፖሊሶች የወደቁ ጓዶቻቸውን ይዘው ከቦታው አፈገፈጉ። የኤፍቢአይ አደራዳሪዎችም ከቦታው ደረሱ። ሁሉ ነገር በኤፍቢአይ ቁጥጥር ስር ወደቀ። ከዴቪድ ኮሬሽ ጋር የድርድር ቀናቶች ቀጠሉ። በድርድሩ ኮሬሽ ሕፃናትን ወደ ውጭ ለመላክ ተስማማ። 18 ሕፃናትና 2 ሴቶች ወደ ውጭ ተላኩ። ኮሬሽና በርካታ ተከታዮች ግን ከአቋማቸውም ከክፍላቸውም ንቅንቅ አላሉም። አልሞ ተኳሾች ተዘጋጁ። ታንኮች በተጠንቀቅ ቆሙ። ተከታዮቼን ይዤ እወጣለሁ ያለው ኮሬሽ ስልክ ደውሎ ፈጣሪ እንድቆይ ነግሮኛል የሚል ምክንያት ሰደደ። ዴቪድ ኮሬሽ ለመጨረሻ ጊዜ አንዲት ልጅ ብቻ ለቀቀ። ቀጥሎም እንዲህ አለ፣ የቀሩት ልጆች የኔ ልጆች ናቸው። ከዚህ በኋላ ምንም ልጅ ይልካል ብላችሁ አትጠብቁ። የኮሬሽ ተከታዮች ለማስወጣት ብዙ ማስፈራሪያዎች ቢደረጉም ዓላማውን ሊመታ አልቻለም። ከተከታዮቹ አንዷ ለልጇ ሲባል በዴቪድ ኮሬሽ ፍቃድ ለፖሊስ እጇን ሰጠች። እንዲህ እያሉ የመጠባበቂያ ጊዜያት 51ኛ ቀናቸውን ያዙ። አሁን ነገሮች ሁሉ ቁርጥ ሆነዋል። የኤፍቢአይ ሰዎች የመለኮታዊ ንግግር እንድትጽፍ ቀናቶች ሰጥተናል ቢሉም ቃላቸውን አጥፈው ወደ ዘመቻቸው ተራመዱ። የፌዴራል መንግስት በድንገት በቃ ብያለው በቃ ውጡ አለ። ፖሊሶች ወደ ህንጻው መንቀሳቀስ ቀጠሉ። ቤቱንም ማፍረስ ጀመሩ። አስለቃሽ ጭስ ተጣለ። የዴቪድ ኮሬሽ ተከታዮች መልሶ ማጥቃት የማይችሉበት ሁኔታ ላይ ወደቁ። ማን እንዳያያዘው በውል ሳይታወቅ ህንጻው በእሳት ተያዘ። እሳት እየተፋፋመ ሄደ። ከቤቱ ውስጥ እስካሁን የወጣ አንድም የኮሬሽ ተከታይ አልነበረም። ትንሽ ቆይቶ ጣራው ላይ አንድ ሰው ታየ። ከሌላ ወዳገኘበት የህንጻው ክፍልም ተደበቀ። እሳቱ አቅሙን ጨምሮ መግለብለቡን ቀጥሏል። ሕፃናት ልጆቻቸውን ጭምር በውስጡ ያስቀመጡት ወላጆችም ሆነ ዴቪድ ኮሬሽ ለመውጣት አልፈቀዱም። ፖሊሶቹ በማይክሮፎን እንዲወጡ ደጋግመው ወተወቱ። መልስ የለም። በፖሊሶቹ እጅ ያሉ የቡድኑ አባላት አብረዋቸው ባለመሆናቸው ተጸጸቱ። 2 የቡድኑ ሰዎች ከእሳት መሃል ወጡ። አንደኛዋ ሴት ተመልሳ ወደ እሳት ላንቃ ስትሮጥ በፖሊስ ትግል ተያዘች። እሳቱ በውስጡ ያሉትን እያንዳንዳቸውን ሰዎች ያለ ርህራሄ በላቸው። ዴቪድና ተከታዮቹ 20 ሕፃናትን ጨምሮ ከቤቱ ጋር አብረው ነደዱ። እጅግ አሰቃቂ ዘመቻ ሆነ። ቦታው ዴቪድ ኮሬሽን ጨምሮ 80 ያህል ሰዎችን ይዞ ወደ አመድነት ተቀየረ። ከዚህ ውስጥ 25 ያህሉ ዓለምን በቅጡ ያለዩ ሕፃናት ነበሩ። ከዚህ እሳት መሃል በሕይወት መውጣት የቻሉት 9 ሰዎች ብቻ ነበሩ። በሕይወት የወጣ አንድም ሕፃን ከመካከላቸው አልነበረም። ከዓመታት በኋላ የተረፉ ሰዎች የቡድኑ አባላትን በእንባ ያስታውሷቸዋል። በብዙ እልቂት የተጠናቀቀው ድርጊት ለአንዳንዶቹ ጸጸትን ሲጭር፣
ለሌሎቹ ግን የዴቪድ ኮሬሽ የአምላክ ልጅነት ያለ ጥርጥር የሚያምኑበትና አብረውም ባለመሞታቸው የሚቆጩበት ክስተት ሆነ። መሳሳታቸውን አምነው በጊዜ ከቡድኑ የወጡ እንዳሉ ሁሉ አብረው ባለመሞታቸውና የፌዴራል መንግስቱ በግል ሃይማኖታችን ምን አገባው እያሉ ሚብሰለሰሉም አልጠፉም። የሰው ውበቱ ልዩነቱ ነውና አያቀያይምም። ግን የአምላክ ልጅ ነኝ እያለ ለመጣው ሁሉ ከመሸወድ ረጋ ነቃ ብሎ የመኖርና የመጠራጠርን መንገድ የመሰለ የለም ለማለት ወደድን። መሰል አስገራሚ እውነታዊ የምድራችን ታሪኮችን ለማግኘት ሰብስክራይብ ያርጉ፣ የቻናላችን ቤተሰብም ይሁኑ። ለሁላችሁም ሰላምን ተመኘን።